የጫት አቃቃም ባህላችን በዩኔስኮ የዓለም የማይዳሰሱ ቅርሶች መካከል ለማስመዝገብ መንግስት ልዩ ትኩረት ሰጥቶ መንቀሳቀስ አለበት። ጳጉሜ 1 ብሔራዊ የጫት ቃሚዎች ቀን ሆኖ እንዲከበር በአዋጅ መጽደቅ አለበት። ከዛ በመቀጠል መስቀል አደባባይ ላይ ጳጉሜ 1 በመናደርገው የጫት ቃሚዎች ቀን ላይ 1 ሚሊዮን ጫት ቃሚዎች 1 ሚሊዮን ተርዚና ይዘን ወጠን የዓለም ሪከርድ ሰብረን ሀገራችንን በዓለም የጫት ቃሚዎች ሪከርድ ላይ እናስመዘግባለን። ጊነስ ቡክ ኦፍ ሪከርድ ላይ እናስመዘግባታለን። ከዛ በመቀጠል ለበዓሉ ድምቀት 12 ጊዜ መድፍ የሚተኮስ ሲሆን የአየር ኃይላችን ደግሞ ጫትና ለውዝን በሄሊኮፕተር ያድላል። ለጫት ቃሚዎች ለ1 ሚሊዮን ጫት ቃሚዎች ያድላል። ከዛ በመቀጠል ደግሞ ለስለስ ያሉ የምርቃና ሙዚቃዎችን የሚያቀርቡልን አርቲስቶችም እዛው ላይ ይገኛሉ። ልዩ የጫት ዝርያዎችን ይዘው የሚቀርቡ የጫት ነጋዴዎች የሚኖሩበት ባዛርና ኤግዚቢሽን ይኖራል። ምሁራን ስለ ጫት ከአክሱም ጀምሮ የነበረውን የጫት ታሪካችንን ላይ የሚያጠነጥር ጥናታዊ ጽሑፍ ሲምፖዚየም ይቀርባል። በዚህ ጳጉሜ 1 በመናደርገው ጫትን የዓለም ቅርስ አድርገን በመናስመዘግብበት ቀንና 1 ሚሊዮን ተርዚና በ1 ሚሊዮን ጫት ቃሚዎች የዓለምን ሪከርድ በምንሰርብበት ጳጉሜ 1 ቆማጣም ቢሆን በዊልቸር አይቀርም ይላል። መስቀል አደባባይ እንገናኝ።